ሻሎምን እንዴት ነው የሚመለከቱት ብለን ስናስብ ሻሎምን በጣም ለነሱ ብርቅዬ የሆነ ቃል በጣም የሚፈልጉት ታማኝ የሆነ ሁልጊዜ ተስፋ የሚያደርጉት ሁልጊዜ ሻሎምን እንደ ብርቅዬ የሚያዩት ሐሳብ እንደሆነ ለመናገር ችዬ ነበር እና ይሄንን ምናልባትም ከጦርነት ከረሃብ ወይም ከጭንቀት መዳን ብቻ ሳይሆን ሻሎም የሚለውን ሐሳብ የሚመለከቱት አዲሱ መንግስት ሲመጣ የክርስቶስ ኢየሱስ መንግስት ሲመጣ በምድር ላይ ሰላም ይሰፍናል። መሲሁን እንግዲህ ሲመለከቱ እነሱ በሚያስቡት መንገድ አይደለም ኢየሱስ ክርስቶስ የመጣ ወይም መሲሁ እነሱ በሚያስቡት አውድ እነሱ በሚገምቱት አውድ አልነበረም ጌታ ኢየሱስ ክርስቶስ የመጣው። እነሱ ይጠብቁት የነበረው ከነገስታት ዘር እንደሚወለድ ጦርን፣ መሳሪያን፣ ኃይልን አንግቦ የሚመጣ በሰላም ወይም በፍቅር ወይም በሞት እና በትንሳኤው እርቅን እንደሚፈጥር ሰላምን እንደሚፈጥር አልነበረም የሚያስቡት የነበረውና ከዚህ የተነሳ በጠበቁት መሰረት ባይመጣም እንኳን ተስፋቸው ምንድነው? የሙሴ ዘመን ወይም የሙሴ ዘመን ክፉ ነው፣ መጥፎ ዘመን ወይም ክፉ ዘመን ብለው ነው የሚያስቡት። ይሄን ሁለተኛውን ዘመን ሁለት ዘመን እንዳላቸው ነግሬያቸዋለሁ። ሁለተኛውን ዘመን ግን የመሲሁ ዘመን ግን መልካም የሆነ ፍቅር ያለበት ሰላም ያለበት ነው ብለው ያስቡ ስለነበረ ያ መንግስት ሲመጣ ወይም ይሄ አዲሱ መንግስት ወይም ይሄ ሁለተኛው ኪዳን ሲመጣ በሰላም ተዘለን እንኖራለን፣ ከዚያ በኋላ ጦርነት አይኖርም፣ ረሃብ አይኖርም፣ ጭንቀት አይኖርም ብለው ያስቡ ስለነበረ ይህንን ነው ሻሎም የሚለውን ሰላም የሚለውን የሚገልጹት ብዬ ተናግሬ ነበርና ከዚህ አኳያ ነው ዋናው ነገር። እነሱ ይህንን ሰላም የሚለውን ነገር አላገኙትም። በነገራችን ላይ ያገኙት ያው የጌታ የሆኑ ሰዎች ብቻ ናቸው ያገኙት፣ ወይም በጌታ ሐሳብ ውስጥ ያሉት ናቸው ያገኙት። ሁሉም አላገኙትም። ይሄ እውነት የገባቸው ሰዎች አግኝተውታል። እነኛ ግን በጠበቁት መሰረት ስላልመጣላቸው አሁንም ያንን ነው የሚጠብቁት። ዛሬም እንደዚህ አይነት ሁኔታ ውስጥ ያሉ ሰዎች እንዳሉ እናስተውሳለን፣ እናውቃለን። ሌላው ኃጢአት አይታወቅም ነበር የሚለውን ሐሳብ እንዲሁ አሁንም እሱንም ትንሽ ለመናገር ያክል ኃጢአት አይታወቅም ነበር ማለት ሕጉ ኃጢአት መሆኑን መልካም ስራ ደግሞ መልካም ስራ መሆኑን እስከ ተናገረበት ጊዜ ድረስ ኃጢአት መሆኑን ሕግ ደግሞ ወይም መልካም ስራ ደግሞ መልካም ስራ መሆኑን አለመታወቁ ነው ለመናገር የፈለኩት። ያ ማለት ምን ማለት ነው? አይሁድ በሙሴ ነው ሕግ የተሰጣቸው። ይሄ የታወቀ ነው። በሙሴ አማካይነት ነው ሕግ የተሰጣቸው። አሕዛብ ደግሞ የህሊና ሕግ አላቸው ወይም በስነ ልቦናቸው ክፉና ደጉን ያውቃሉ። በዚህም ደግሞ እንደሚፈረድባቸው ምዕራፍ 2 በደንብ አስረግጦ ይናገራል። በምዕራፍ 2 ላይ ስንመለከት እንደሚፈረድባቸው በህሊናቸው ያመዛዝናል፣ ይካሰሳል እርስ በራሱ ክፉንና ደጉን፣ ይሄ መልካም ነው፣ ይሄ ደግሞ ክፉ ነው የሚል በህሊናቸው ውስጥ የሚወቅሳቸው የህሊና ሕግ አላቸው አሕዛብ። ነገር ግን ለሙሴ ወይም ለእስራኤላውያኖች ወይም ለአይሁድ ሕግ የተሰጣቸው በሙሴ አማካኝነት ነው። ስለዚህ ያንን ነው ሕግ ወይም ኃጢአት አይታወቅም ነበር እያልን ያለ ነው። ከዚያ አኳያ ነው ለማለት ነው። ይህንም ከፈለጋችሁ ምዕራፍ 2 ላይ ከ6 ጀምራችሁ እስከ 20 ምናምን እስከ 22 ድረስ ያለው ክፍል ማየት ትችላላችሁ። እኛ የዳነው ኃጢአትን እኛ ወይንም የዳነው ኃጢአትን ባለመስራት ይቅርታ ምንድን ነበር ይሄ? እኛ የክርስቶስ ልብ አለን የሚል ሐሳብ ተናግሬ ነበረ። የክርስቶስ ልብ አለን ስንል የክርስቶስ ልብ ማለት ምን ማለት ነው? እኛ የክርስቶስ ልብ አለን ማለት እንደ ኢየሱስ ክርስቶስ እንሆናለን ማለት ነውን? አይደለም። ምናልባት አንዳንድ ሰዎች እንደ ክርስቶስ እንሆናለን፣ የክርስቶስ ልብ አለን ስንል እንደ ክርስቶስ እንሆናለን ብለን እንዳንወስደው ለማሳሰብ ሞክራለሁ። እንደ ክርስቶስ አይደለም የምንሆነው። ነገር ግን እኛ ቦርናጌን ሆነናል ወይም ዳግም ተወልደናል ወይም አዲስ ፍጥረት ነን። አዲስ ፍጥረት የሆንን ደግሞ
በመንፈስ ቅዱስ ሕግ በሕግ ሳይሆን የምንመራው በመንፈስ ቅዱስ ሕግ ወይም በጸጋ ሕግ የምንመራ ስለሆነ መልካምንና ክፉን ለመመርመር መንፈስ ቅዱስ እንደሚያስተምረን መንፈሱ የእግዚአብሔር መንፈስ ከመንፈሳችን ጋር ሆኖ እንደሚያስተምረን እውነትን እንደሚገልጽልን በዚያ መንገድ እንደምንመራ ለመናገር ነው። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 13 ጀምራችሁ እስከ 14 ያለውን ክፍል ስንመለከት እኛ ግን የእግዚአብሔር መንፈስ አለን። ፍጥረታዊ ሰው የእግዚአብሔር መንፈስ ስለሌለው የእግዚአብሔርን ነገር ሊያውቅ አይችልም። በመንፈስ የሚመረመር ስለሆነ መንፈሳዊ ያልሆነ ሰው የእግዚአብሔርን ነገር የጽድቅን ነገር ማወቅ መረዳት አይችልም። እኛ ግን የእሱ መንፈስ ስላለን ያ መንፈስ ያንን እውነት እንድናውቅ እንድንረዳ ያደርገናል። ምክንያቱም መንፈሱ ራሱ ያስተምረናል። ይሄ ነው ዳግም ልደት ያገኘን ወይም አዲስ ፍጥረት የሆነ ሰው መንፈሳዊ ነገርን ስለሚያ በመንፈሳዊ ነገር በመመራት በዚያ መንገድ ይመራል። በዚያ መንገድ ህይወቱን ይመራል ወይም የእግዚአብሔርን ሐሳብ ማወቅ ይችላል። የምንመራው በመንፈስ ነው መንፈስ ቅዱስ ነው የሚያስተምረን ለማለት ነው። ጥቅሶቹን ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 13 ጀምራችሁ ወይም ከቁጥር 8 ጀምራችሁ ማየት ትችላላችሁ። እዚያ ላይ ግልጽ አድርጎ ይናገራል። እንደው ትንሽ መደናገር እንዳይኖር ብዬ ነው። ጌታ ይመስገን። ወደ ምዕራፍ 3 እንሄድና የዛሬውን መልእክት የምንመለከተው ከቁጥር 21 እስከ 31 ያለው ነው። እያየን ያለነው ጀስቲፊኬሽን ነው ወይም ጽድቅን ነው እያየን ያለነው። አሁን ግን በሕግና በነቢያትም የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሚሆን በኢየሱስ ክርስቶስን በማመን የሚገኘውን የእግዚአብሔርን ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነውም ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውንም ኃጢአት በእግዚአብሔር ችሎት ስለመተው ጽድቅንም ያሳይ ዘንድ ነው። ራሱም ጻድቅ እንድንሆን በኢየሱስም የሚያምኑትን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህትህ እንግዲህ ወዴት ነው? እርሱ ቀርቷል። በየትኛውም ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገዛን ስለ እምነት የተገረዝን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብም ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለን? አይደለም፣ ሕግን እናጸናለን እንጂ። ዛሬ በዚህ ክፍል ላይ አጭር ማብራሪያዎችን እናያለን። በዚህ ክፍል ላይ አጠር ያሉ ማብራሪያዎችን እንመለከታለን። አሁን ግን ይላል በሕግ በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጿል ይላል ቁጥር 21 ላይ። አሁን ሕግ የእግዚአብሔር ጽድቅ ከሕግ ውጪ በሆነ መንገድ መገለጡን ነው የሚያሳይ። ልብ በሉ፣ ከሕግ ውጪ በፊት ጸጋ ከመምጣቱ በፊት ኢየሱስ ክርስቶስ በሥጋ ከመገለጡ በፊት በሕግ በኩል የተገለጸው በሕግ በኩል የተነገረው ስለ ኢየሱስ ክርስቶስ ከሕግ ውጪ የሆነው እምነት ከሕግ ውጪ የሆነው ደህንነት ተገልጧል ነው የሚለው። አሁን በሕግና በነቢያት የተመሰከረለት ስለዚህ ጽድቅ ኢየሱስ ክርስቶስ እንደሚመጣ ለሰው በደልና ኃጢአት እንደሚሞት ያ ጸጋ እንደሚገለጥ የተመሰከረው በማን ነው? በሕግና በነቢያት። ሕግና ነቢያት ተናግረዋል ነው እያለ ያለ። ገና በብሉይ ኪዳን በሕግና በነቢያት የተመሰከረለት ነው፣ የተነገረ ነው። ጸጋ በእምነት መዳን ራሱ በሕግና በነቢያት የተመሰከረለት የተነገረ ሐሳብ እንደሆነ እንድናውቅ ይነግረናል። ጳውሎስ የተለወጠውን ነገር አስታውቋል። እግዚአብሔር የሕግን ሥራ
ኦሪትን ከመፈጸም የተለየ ጽድቅ የሚሆንበትን አዲስ መንገድ ገልጿል ነው እያለን ያለው። አዲስ መንገድ እንደገለጸልን፣ አዲስ ሐሳብ እንደገለጸልን ይናገራል። ነገር ግን ይህ እቅድ አዲስ ሳይሆን በኢየሱስ ክርስቶስ የተፈጸመ መሆኑን ለማሳየት ነው። በኢየሱስ ክርስቶስ የተፈጸመ ነው። በኢየሱስ ክርስቶስ ሊፈጸም የቻለ ነው። ስለሱ ነው ብሉይ ኪዳንም የሚናገረው፣ ስለ ኢየሱስ ክርስቶስ ነው። ምስክር ሆኖ እንደቀረበ እናያለን። ሕግም ነቢያትም የሚያምኑት የሚመሰክሩት ጽድቅ በእምነት በጸጋ እንደሆነ ብቻ ነው። ከዚህ ውጭ እንደማይሆን በደንብ አስታውቀዋል ማለት ነው። ቁጥር 22 ላይ ስንመለከት እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ምን ማለት ነው? ልዩነት የለምና በእግዚአብሔር ጽድቅ የእግዚአብሔር ጽድቅ እንደሚናገረው ሁሉ ኃጢአትን ሰርተዋልና ይላል። ቀጥሎ ሲናገር ግን እሱን እንተውና ወደ ምዕራፍ 2 ስንመለከት ሁሉ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ነው የሚለው። ልዩነት የለምና ይሄ ልዩነት የለምና ሲል እነማን ነው እያለ ከነማን ጋራ ነው እያነጻጸረ ያለው? ከአይሁድ ነቢያት ጋራ ነው? ከነ ሙሴ ጋራ ነው? ከነ ኤልያስ ጋራ ነው? ከነ ኢሳያስ ጋራ ነው? ከነ ኤርምያስ ጋራ ነው? በብሉይ ኪዳን ካሉት ነቢያቶች ጋራ ነው? ከአይሁድ ማህበረሰብ ጋራ ብቻ ነው እያነጻጸረ ያለው? አይደለም። ይህንን እኮ ስንመለከት ወደ ታች ዝቅ ብለን ስንመለከት ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን ብሎ ይናገራል። አዎ እግዚአብሔር የአይሁድ አምላክ ብቻ ሳይሆን የአሕዛብም አምላክ ነው ብሎ ይናገራል። ስለዚህ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ሲል ኃጢአት ያልሰራ ማህበረሰብ የለም ማለት ነው። በቃ አይሁድም ኃጢአተኞች ናቸው፣ አሕዛብም ኃጢአተኛ ነው። ማንም ልዩነት የለም። ሁሉም እኩል ናቸው። ማንም ከማንም አይበልጥም። አይሁድ ስለሆናችሁ እናንተ የተሻላችሁ አይደላችሁም። አይሁድ ስለሆናችሁ እናንተ ከሌላው ማህበረሰብ የተለያችሁ የእግዚአብሔር ሕዝብ አይደላችሁም። አሕዛብም ቢሆኑ የማን ሕዝብ ናቸው? የእግዚአብሔር ሕዝብ ናቸው። ገላትያ ላይ እንደሚነገር ማንኛውም ሰው ማንኛውም ማህበረሰብ በክርስቶስ ኢየሱስ በኩል የእግዚአብሔር ሕዝብ እንደሆነ ይናገራል። አይሁድ የለም፣ ባሪያ የለም፣ ጨዋ የለም፣ አሕዛብ የለም። ሁሉም የእግዚአብሔር ሕዝብ ነው። ሁሉም አንድ ነው። በክርስቶስ ኢየሱስ አንድ ነው። ወንድም የለም፣ ሴትም የለም። ሁሉም በክርስቶስ ኢየሱስ አንድ ነው። ልዩነት የለም ብሎ ነው የሚናገረው። ገላትያ ምዕራፍ 3 ከቁጥር 26 እስከ 28 ያለውን ክፍል ማየት ትችላላችሁ። ይህ ጽድቅ የሚሰጠው በኢየሱስ በማመን እንጂ የዘር ማንነት ወይንም ሕግን በመጠበቅ አይደለም። አንዳንድ ጊዜ በዘር ማንነት ውስጥ የሚወስዱ ሰዎች አሉ። በጣም ሲደነቃቀፉ እንመለከታለን። በየትኛውም ዘመን የሚገርማችሁ ነገር በየዘመኑ ሁሉ እንደውም አንዳንድ ቦታ በቃ ጥቁር ማህበረሰብ ወይም አሕዛብ ነፍስ የለውም ብለው የሚያምኑም ሰዎች እንዳሉ ሰምቻለሁ። ሰው ሲናገር ነው የሰማሁት፣ አንብቤም አይደለም። በእርግጥ ጥቁር እኮ ነፍስ የለውም ብለው የሚያስቡ ግን የእግዚአብሔር ቃል እዚህ ቦታ ላይ ይናገራል። አሕዛብም ሁሉም ሰው የሰው ዘር በሙሉ የእግዚአብሔር ሕዝብ እንደሆነ ቁልጭ አድርጎ ይናገራል። ክብር ለእግዚአብሔር ይሁን። ክርስቶስ ለዓለም ሁሉ ሞተ፣ ተነሳ፣ አረገ። ይህ ማለት ለእያንዳንዱ ሰው ማለት ሳይሆን አንዳንድ ጊዜ ይህንንም ሐሳብ የሚወስዱበት ሁሉ ኃጢአትን ሰርተዋል ሲል ወይንም ለዓለም ሁሉ መሞቱን እግዚአብሔር ዓለምን ስለወደደ አንድ ልጁን ሰጠ፣ በልጁ የሚያምን አይፈረድበትም፣ በሚያምን ግን በአንድ ልጁ ስላላመነ
ገና ድሮ ተፈርዶበታል የሚለውን ሐሳብ እንዲሁም ደግሞ በአንደኛ ዮሐንስ ምዕራፍ 2 ላይ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ኃጢአት ሁሉ እንጂ የሚለውን ሐሳብ የሚተረጉሙት ለእያንዳንዱ ማህበረሰብ አድርገው ነው አንዳንድ የእግዚአብሔርን ሐሳብ የሚያብራሩት። እንደዚህ ማለት ግን አይደለም። እንደዚህ ማለት አይደለም። ሁሉ ኃጢአትን ሰርተዋል ወይም ለዓለም ሁሉ ሲል ለአይሁድ ብቻ አይደለም ማለት ነው፣ ለአሕዛብም ነው ማለት ነው። አይሁድ ብቻ ቢሆኑ የሚድኑት እኔና እናንተ እንድን ነበር? አይሁድ ነን እንደኛ? የአይሁድን ስርዓት የምንጠብቅ ነን እንዴ? እግዚአብሔር የአይሁድ አምላክ ብቻ ቢሆን እኔና እናንተ እንድን ነበር? ይሄ መንገድ ለእኔና ለእናንተም የተገለጸበት ምክንያት እግዚአብሔር ቅድም እንዳነበብኩላችሁ የሁሉም የአሕዛብም ሁሉ አምላክ ስለሆነ ነው። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብ ደግሞስ አምላክ አይደለምን? አዎን፣ የተገረዝንም ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ እንደሆነ የአሕዛብ ደግሞ አምላክ ነው። የአሕዛብ ደግሞ አምላክ ነው። የሁሉም ማህበረሰብ አምላክ ነው። አይሁዶች እንዴ ሕግ የሚሰጠው ለእኛ ነው። የመረጠንም እኛ ነው። ቤተ መቅደሱም የኛ ነው። የሙሴ ሕግ ስርዓት የሚሰጠን ለእኛ ነው። ሁሉም ነገር የኛ ነው። ስለዚህ አሕዛብ የእግዚአብሔር ማህበረሰብ አይደለም ብለው የሚመጻደቁ ነበሩ አይሁዶች። ታውቃላችሁ ይሄንን አይደል? እንደምታውቁ አምናለሁ። በቃ ሁሉም እኛም። ስለዚህ አሕዛብን እግዚአብሔር የፈጠራቸው ለገሃነም እሳት ነው የፈጠራቸው። በቃ ከዳቢሎስ ጋራ እነሱንም ደግሞ ለማቀጣጠያ እንደማገዶ ብለው ነው የሚያስቡት። አሕዛብ ለነሱ የእግዚአብሔር ሕዝብ ሊሆን ይችላል ብለው በፍጹም በአንጀት በጥጋቸው ውስጥ የለም። ምንም እምነት አልነበራቸውም። ይሄ የእግዚአብሔር ጸጋ እስከሚገለጥበት ጊዜ ድረስ። ነገር ግን እግዚአብሔር ግን የሁሉም አምላክ ነው። ክብር ለእግዚአብሔር ይሁን። የሁላችንም አምላክ ነው። የአይሁድ ብቻ አምላክ አይደለም። ዛሬም የዚህ አይነት አመለካከት ያላቸው ሰዎች እንዳሉ ሰምቻለሁ። አንድ ሰው ወደ እስራኤል ሀገር ሄዶ መጥተው አንድ ኮሎኔል ናቸው ሲያወሩኝ፣ አይ ይገርምሃል አሉ። በጣም ነው የሚገርምህ። እዚህ ሀገር ሄጄ የሰማሁት ጉድ ለካኛ ሰዎች አይደለንም፣ በእነሱ አይምሩ ሰዎች አይደላችሁም ነው፣ ውሾች ናችሁ ይሉናል። እና ሌላውን ሰው ሁሉ ከነሱ ውጭ ያለውን ሁሉ ውሻ ነው የሚሉት ዛሬም ያሉት ማህበረሰቦች። ዛሬም ስላቸው አሁን እንግዲህ ጌታ ይድረስላቸው ለነሱ። ሁሉ ኃጢአትን ሰርተዋል። ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ቅድም እንደተናገርኩት ነው። ኃጢአትን ሁሉም ሰርተዋል ሲል ከነ ሙሴ ጋር እያነጻጸረ አይደለም። ሙሴ እንደሱ ያለ ትሁት የለም እንደተባለው አይደለም። ወይም ከነ ኢያሱ ጋር እያነጻጸረልን አይደለም። ወይም ከነቢያቶች ጋር እያነጻጸረልን አይደለም። ሁሉ ኃጢአትን ሰርተዋል ሲል ልዩነት የለም ማለት ነው። ማንም አይሁድ ብቻ ሳይሆኑ አሕዛብ ብቻ ሳይሆኑ እነሱ በተለይ አይሁዶች አሕዛብ ብቻ ናቸው ኃጢአተኞች ብለው እንደሚሉት አሕዛብ ብቻ አይደሉም፣ ነገ እናንተም ኃጢአተኞች ናችሁ እያለ ነው። ልዩነት የለም ማለት ነው። ሁሉ ኃጢአትን ሰርተዋል ማለት የሰው ልጅ በሙሉ በኃጢአት የወደቀ ነው፣ የጠፋ ነው፣ የረከሰ ነው፣ የተበላሸ ነው፣ ተስፋ የሌለው ነው። ያለ ክርስቶስ ኢየሱስ ጸጋ ተስፋ የሌለው ነው እያለን ያለው። ጸጋው በእምነት አድኗችኋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። በሕግም ስራ ሳይሆን በመልካም ስራም ሳይሆን በምንም ሳይሆን እንዲያው በጸጋው እንዲሁ በጸጋው ይጸድቃሉ። ይህ መጽደቅ አስገራሚ ነው።
ስለዚህ መጽደቅ ስንመለከት ጸጋ ለሚያምን ሁሉ በክርስቶስ የእግዚአብሔር ማህበረሰብ ለሆነው ሁሉ እንዲያምኑ ለተሰጣቸው ሁሉ አምነው ጌታን እንዲቀበሉ ለተወሰኑት ሁሉ ሳይሰጥ የማይቀር ጉዳይ ነው። እኔ አንድ ነገር ለመስጠት ወስኜ የመንፈግም መብት አለኝ። የሰጠ ቢነሳ ምን አይባልም? ንፉግ አይባልም። የሰጠ ቢነሳ ንፉግ አይባልም ይባላል በሀገራችን አባባል አይደል? ግን በእግዚአብሔር ዘንድ ግን እንደዚህ አይደለም። ለሚያምን ሁሉ ጸጋው ቸርነቱ ሳይሰጥ እንደማይቀር የተደነገገ ጉዳይ ነው በእግዚአብሔር ቃል ውስጥ። ዓለም ሳይፈጠር በእግዚአብሔር በኢየሱስ ክርስቶስ ለሚያምኑት ሁሉ ይህን ጸጋ እንደሚሰጣቸው ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ይናገራል። ሐዋርያው ጳውሎስ ዓለም ሳይፈጠር በፊት እንደተመረጠ ራሱ ይናገራል። ኤፌሶን ላይ ምዕራፍ 1 ላይ ከቁጥር 3 እስከ 4 ስንመለከት ዓለም ከመፈጠሩ በፊት የወሰናቸውና የመረጣቸውን እንደገና ሲናገር ምን ይላል? ይህ ጸጋ ደግሞ አሁን በክርስቶስ ኢየሱስ በኩል እንደተሰጠን ደግሞ ገላትያ ላይ ይናገራል። ጊዜው ሲደርስ አበጃጅቶ እኮ ነው። የሚገርማችሁ ነገር ቆሻሻውን አጥቦ አበጃጅቶ ንጹህ አድርጎ ኤፌሶን ላይ እንደሚናገረው ያለ ነውር ሆነው ይላል። ያለ ነውር ነውረኞች የነበርነውን ኃጢአተኞች የነበርነውን ቆሻሾች የነበርነውን በኃጢአት የተነሳ ማለት ነው እጅግ የረከስነውን የማይገባንን እኛን በጸጋው በክርስቶስ ደም ታጥበን ንጹህ ሆነን የእግዚአብሔር ጽድቅ እንሆን ዘንድ በኢየሱስ ክርስቶስ ተመረጠ። በኢየሱስ ክርስቶስ የእግዚአብሔር ጽድቅ እንድንሆን አደረገን እግዚአብሔር። እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በኃጢአታችን ሙታን በሆንበት ጊዜ በክርስቶስ ኢየሱስ በኩል የዘላለም ሕይወት ባለቤት እንድንሆን አደረገ። በጸጋ ድናችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ፣ ማንም እንዳይቦስት፣ ማንም እኔ ጻድቅ ነኝ ብሎ እንዳይመካ በራሱ ጽድቅ እኔ የጸደቅኩ ነኝ እንዳይል። ነገር ግን ይህን ጸጋ ሲሰጠን ጌታ መልካሙን ስራ እንድንሰራ ነው። ድነናል ተከፍሎልናል ብለን እንድንዝናና አይደለም፣ ወይም እንድንመጻደቅ አይደለም። በቃ እኔ ድኛለሁ፣ የዘላለም ሕይወት ባለቤት ሆኛለሁ፣ ከዚህ በኋላ የፈለገኝም ሆነ ምን ችግር አለው በቃ ብለን እንድንኖር አይደለም፣ ግን መልካሙን ስራ እንድንሰራ ኤፌሶን ምዕራፍ 2 ቁጥር 10 ላይ ይናገራል። መልካሙን ስራ እንድንሰራ። ይህ እምነት ራሱ ለእያንዳንዱ ሰው እንዳይደለ ይናገራል። እምነት ለሁሉ አይደለም። ይህንን የሚነግረን ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ ነው። የኢየሱስ ሞት ለእኔና ለእናንተ ትልቅ ክፍያ እንዳለው ይናገራል። በተለይ ኤፌሶን ላይ ምዕራፍ 6 ቁጥር 24 ላይ ይህንን ያለመጥፋትን ሕይወት ያገኙ ዘንድ በጸጋው ይላል። ያለመጥፋት ሕይወት ቁጥር 24 ላይ ብታነቡት አለመጥፋትን ሰብኳል። ለዘላለም አለመጥፋትን ማለት ነው። ቁጥር 25ን ስንመለከት እግዚአብሔር በክርስቶስ እርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎት ስለመተው ጽድቁን የሚያሳይ ዘንድ ነው። ስለመተው ባለፉት 2 ሳምንታቶች ትዝ ይላችሁ ከሆነ 3 ነጥቦችን ተመልክተናል።
ሶስት ነጥቦችን እነሱ ሊረሱ የማይገባቸው ጉዳይ ናቸው። የእግዚአብሔር ቃል ስለሆነ የሰው አባባል ስላልሆነ ሰው የተናገረው ስላይደለም ተሰርዮላችኋል፣ ተከድኖላችኋል ወይም ተተቶላችኋል፣ አይቆጠርባችሁም ተብለናል። ይህን ያለን ጌታ ማንም አይደለም፣ ማንም ምሁር አይደለም፣ ማንም ስኮላር አይደለም ይሄን እየተናገረ ያለው። ማንም የተናገረው እግዚአብሔር ነው፣ ጌታ ነው። በዚህ ደስ ሊለን ይገባል። ስለ ተሰረየልን፣ ስለ ተተወልን፣ ስለ ተከደነልን እንደገና ደግሞ ስለማይቆጠርብን እንደኔና እንደናንተ መቼም የታደለ ያለ አይመስለኝም። በዚህ ምድር ላይ ማንም ያለ አይመስለኝም። ለእኔና ለእናንተ ግን እግዚአብሔር እኔና እናንተን ታናናሾቹን እዚህ የተሰበሰብነውን እንደኛም ያለ በሌላ ቦታ ያሉትንም እግዚአብሔር በጸጋ አድኖ የመንግስቱ ተካፋዮች አድርጎን እሱን እንድናገለግል አደረገን። ይህንን ጸጋ ደግሞ እንዳናክፋፋው፣ እንዳናበላሸው፣ እንዳናቆሸው ልንጠነቀቅ ይገባናል። በክርስቶስ ጸጋ የዳንን ሰዎች ስለሆነ፣ በውድ ዋጋ የተገዛን ስለሆነ፣ በውድ ዋጋ የተገዛን ሰዎች ስለሆነ የተከፈለልን ዋጋ ቀላል ዋጋ እንዳይመስላችሁ። ተሰርዮልናል፣ እርቅ ተከናውኗል፣ የእርቁል ታትሟል። በኢየሱስ ክርስቶስ በኩል ማስተሰሪያ አድርጎት በደሙ በኩል ይህን ማስተሰሪያ አድርጎት ለዘላለም የእግዚአብሔር ሕዝብ እንድንሆን አድርጎናል። ተሰርዮልናል። እንደ በፍየሎች፣ በበጎች፣ በጠቦቶች ደም በብሉይ ኪዳን ዘሌዋውያን ምዕራፍ 16 ላይ እንዳየነው እዚያ ክፍል ላይ እንዳየነው በየጊዜው በየዓመቱ ወይም በየጊዜው የሚቀርብ መስዋዕት አይደለም። ያ ጥላ ሆኖ ያለፈ ነው። ግን ለአንዴና ለመጨረሻ በራሱ ደም ኢየሱስ ክርስቶስ ዕብራውያን ላይ እንደሚነግረን ይዞን እኔና እናንተን ወደ ሰማየ ሰማያት ገባ ይላል። ለዘላለም ተሰርዮልን ማለት ነው። ተደምስሶልን ማለት ነው። ኃጢአታችን ሁሉ በክርስቶስ በንጹህ ደም ከደሙ የተነሳ ማስተሰሪያ ሆነልን። በክርስቶስ ኢየሱስ መስዋዕትነት፣ በክርስቶስ ኢየሱስ ሞትና ትንሣኤ እሱ በከፈለው የኃጢአት ዕዳ በከፈለው ዋጋ በውድ ደሙ ተገዝተን የመንግስቱ ወራሾች፣ የእግዚአብሔር መንግስት ወራሾች፣ የእግዚአብሔር መንግስት ለዘላለም የወረስን ህዝቦች እንድንሆን አድርጎናል። እግዚአብሔር ጻድቅና ቅዱስ ነው። እግዚአብሔር ቁጥር 26ን ስንመለከተው ራሱ ጻድቅ እንደሆነ በኢየሱስም የሚያምኑትን እንዲያጸድቅ አሁን በዚህ ዘመንም ጽድቁን ያሳይ ዘንድ ነው። ጽድቁን በማን በኩል እንዳሳየ ታውቃላችሁ? በኢየሱስ ክርስቶስ በኩል የክርስቶስ ኢየሱስን ጽድቅ ለእኔና ለእናንተ ቆጥሮ ጻድቅ ሆኖ ተቆጠረልን ይላል። እኔ በጣም ያስገርመኛል። እናንተ ምን እንደሚሰማችሁ አላውቅም። በጣም ያስገርመኛል። የእሱን ጽድቅ ለእኛ ቆጥሮ እሱን ራሱን ስለኛ ኃጢአት አድርጎ እኔና እናንተ ደግሞ የጽድቁ ባለቤት እንድንሆን ጽድቁ ተቆጠረልን። እግዚአብሔር ጻድቅ ፈራጅ ነው። ኃጢአትን ቀጣው በመስቀል ላይ ጠርቆ ከመንገድ ውጭ ያደረገው ስለ እናንተ ሲል ማለት ነው። የእግዚአብሔር ጽድቅ ለእኛ እንዲቆጠርልን፣ የክርስቶስ ጽድቅ ለእኛ እንዲቆጠርልን፣ ጻድቅ ተብለን እንድንጠራ። የሚገርመው የእርሱ ጽድቅ ተቆጠረልን ስንል እግዚአብሔር ለዘላለም ላያስብብን፣ ለዘላለም ላይኮንነን፣ ለአንዴና ለመጨረሻ ጊዜ በእሱ ጽድቅ የእግዚአብሔር መንግስት እንሆን ዘንድ በእኛ ፋንታ ክርስቶስ ኢየሱስ ኃጢአት ሆነ ነው የሚለን መጽሐፍ ቅዱስ። በእኛ ፋንታ ኃጢአት ሆነልን ነው የሚለው። አንድ ጊዜ ሁለት ወንድማማቾች ነበሩ። በጣም የሚዋደዱ ወንድማማቾች ናቸውና ታላቅና ታናሽ ወንድማማቾች አብረው ይኖራሉ እና አንድ ቀን
ታናሽየው ወንድም ከሌላ ሰው ጋር ተጣላ። በመሰረቱ ጥል አይወድም፣ መጣላት አይወድም፣ አምባጓሮ የሚባል ነገር አይወድም። ነገር ግን ተጣላና በቃ አልሞት ባይ ተጋዳይ ሆኖ በቃ ተዚያ ሰው ጋር በቃ ሲፋደጉ ደም በደም ሆነ። ልብሱ ሁሉ ደም በደም ሆነ እና በኋላ እንደምንም ይጥለውና ሊሄድ ሲል ሲያየው ያጣጥራል ሊሞት። እሱ ደም በደም ሆነ። ከዚያ በኋላ ሮጦ ሄደ ወደ ቤቱ ከገባ በኋላ ወንድምየው ምን ሆንክ ወንድሜ ይለዋል። እንደዚህ ገጠመኝና የወለተ ሰው ጋር ተጣላውና እኔም በቃ አልሞት ባይ ተጋዳይ ስታገል መስል እሱም ሊገለኝ በጣም እንትን እያለ ነበር። ከዛ ወደቀብኝ። በኋላ ሳይሆን ነፍሱ የወጣች መሰለኝና ፈርቼን ይመጣውታል። በልበል ልብስህን አውልቅና አሁን የኔን ልብስ ልበስና ውጣ አንተ እንዳልሆንክ እንዲቆጠር ምናምን ይለውና እሺ ብሎ የወንድሙን ልብስ የታላቁን ወንድም ልብስ ይለብስና ይወጣል። እና ሲያወጥ ኖርማል ሰው ነው፣ ዝም ብለው ይሄዳሉ። ወደ ቤት ሲገቡ ግን ታላቅየው ወንድም የታናሽ ወንድሙን ልብስ ለብሶ ቁጭ ብሏል። ያን በደም የተጨማለቀ ልብስ። በዚህን ጊዜ ይሄ ነው ወንጀለኛው ብለው እሱን ይዘውት ሄዱ ፖሊሶች እና ፈረዱበት። እንደው ቀላል ምሳሌ ቢሆን አስገራሚ ታሪክ ነው። በእርግጥ ለወንድሙ ለሚወደው ነው ይሄንን ያደረገው። ኢየሱስ ክርስቶስ ግን ለኛ ለኃጢአተኞቹ ነው ስለኛ ኃጢአተኛ ይሆነልን፣ ስለኛ ኃጢአት ይሆነልን፣ ይቅርታ ስለኛ ኃጢአት ይሆነልን። ይህ ወንድም ስለ ወንድሙ በወንድሙ ፋንታ እሱ ወንጀለኛ ተባለ፣ እሱ ተፈረደበት ስለ ወንድሙ። ኢየሱስ ክርስቶስ ደግሞ ለኔና ለእናንተ ለጠላቶቹ ስለኛ ኃጢአት ሆነልን በእኛ ፋንታ። ታዲያ ትምክህት ወዴት አለ ይለናል ቁጥር 27 ላይ። ምንድነው የምትመኩበት? ምንድነው የምንመካበት? እኔና እናንተ እንደዚህ ዋጋ የተከፈለልን ሰዎች በእግዚአብሔር ቤት ውስጥ ስንኖር ጌታን ምን ያክል እያገለገልን ነው? በነፃ እንዲሁ በጸጋ ያዳነንን ጌታ ምን ያክል እያከበርን ነው? ምን ያክል እየኖርን ነው? ምን ያክል እርስ በርስ እየተፈቃቀርን እየተሳሰብን ወንጌልን ለማድረስ ምን ያክል እየጣርን ነው? ምን ያክል የዚህን የእግዚአብሔርን ፍቅር ለሰዎች እየገለጥን እየተናገርን ነው? እግዚአብሔር እንደዚህ ያለ መድኃኒት አለ፣ እንደዚህ የሚያድን የዘላለም ሕይወት የሚሰጥ ከዘላለም ሞት ወደ ዘላለም ሕይወት የሚያሻግር የክርስቶስ ኢየሱስ ሞትና ትንሣኤ ይኸው ብለን ወንጌልን እንመሰክር ይሆን? መዳን በእምነት ስለሆነ ኩራት ወይም ትዕቢት ወይንም ስራ ትምክህት የሚባለው ነገር ሁሉ የት አለ? የለም። ማንም ሰው ጻድቅ ሊባል አይችልም። ማንም ሰው እኔ ጻድቅ ነኝ ብሎ ሊያስብ አይችልም። ከክርስቶስ ኢየሱስ የተነሳ ግን ጻድቅ ነኝ። እኔና እናንተ አሁን ዛሬ የለበስነው ልብስ የክርስቶስ ኢየሱስን ጽድቅ ነው። እግዚአብሔር እኔና እናንተን የሚያየን በክርስቶስ ኢየሱስ በኩል ነው። እኔና እናንተን በእግዚአብሔር መንግስት ውስጥ ያለን የእግዚአብሔር ብርቅዬ ንጹህ ልጆች። እኔ እውነት ልንገራችሁ፣ ልጆቻችሁን እንደምትወዷቸው ያክል አይደለም የጌታ ፍቅር፣ ከዚያ በላይ ነው። እጅግ ይወደናል ጌታ፣ እጅግ ያፈቅረናል። ለዚህ ለሚወደን ጌታ እንዴት ነው የምንኖረው? በዚች ባለችን ጊዜ ውስጥ ቁጥር 28 ላይ እንዲህ ይላል፣ ከሕግ ሥራ በሌለበትም በእምነት እንደጸደቅን ይናገራል። ግን ጳውሎስ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንዲቆጠርለት ተናግሯል። ይህ ሲል የሙሴን ሕግ ብቻ አይደለም ላይሆን ይችላል። ምክንያቱም የሙሴን ሕግ ብሎ ስላልገለጸ እዚህ ቦታ ላይ የሙሴን ሕግ ብቻ ሳይሆን ሌሎችንም ስራዎችን ሁሉ ሊጨምር ይችላል። ምናልባት ሙሴ ይህን ሲናገር ይቅርታ ሐዋርያው ጳውሎስም ሲናገር
የሙሴን ሕግ ብቻ የሚያመለክት መሆኑን እርግጠኛ ልንሆን አንችልም። ለማንኛውም ሕግ የሚመስሉ ነገሮች ከአንዳንድ ሰዎች ጋር ስንነጋገር ሕግ ማለት ምንድን ነው ብለው የሚጠይቁ ወገኖች ገጥመውኛል። ሕግ ማለት በሙሴም ሕግ በሶስት ይከፈላል። ይሄ ስርዓታዊ ሕግ አለ፣ እንደገና ደግሞ ሴሪሞኒያል ሕግ አለ፣ እንደገና ደግሞ ሲቪል ሕግ አለ። በዚያም ውስጥ ቢሆን ማለት ነው። ነገር ግን ፈሪሳውያኖች ወይም የአይሁድ መምህራኖች የጨመሯቸው ደግሞ በጣም ብዙ ሕጎች አሉ። ወደ 613 በላይ የሚሆኑ ሕጎችም አሉ። ጥቃቅኖቹን ሁሉ በማለት እነኛም ሁሉ አንድ ሰው እንግዲህ ማድረግ መፈጸም አለበት። ግን አንዱንም መፈጸም አይችልም ሰው በእርግጥ። ሌላ ደግሞ ሕግ ብለን የምናስባቸው ስርዓታዊ ነገሮች ሁሉ አሉ። ምናልባት የሚጨመሩ የሚታከሉ ነገሮች ተብለው ግን እዚህ ላይ በደፈናው የተገለጸው ሕግ ሲል የትኛውን ሕግ ሁሉ ነው የሚያጠቃልለው ብለን ልናስብ እንችላለን። ግን በአንድ ነገር አጠቃሎታል። እሱም በጸጋ ደህንነታችን በጸጋ መሆኑን ብቻ አረጋግጦልናል። ይሄ እንግዲህ አንዳንድ ጊዜ አንድን ሀሳብ አጉልቶ ለመናገር ሲሉ አንዳንድ ነገር የሚጨምሩት ነገር አለ ብዙ ሰዎች። ለምሳሌ ማርቲን ሉተር ሮሜ 3:28ን ሲተረጉም ሰው ያለ ሕግ ሥራ በእምነት ብቻ እንዲጸድቅ እንቆጥራለንና ብሎ እንደጻፈ ያው ብዙዎቻችሁ ልታውቁ ትችላላችሁ። ይችን ብቻ የምትለዋን ከየት አመጣት? እዚህ ላይ ይላል። አንዳንድ ጊዜ ማየትም አለብን። ይህንን ስላለ እሱ በእግዚአብሔር ሕግ ላይ ስለጨመረ ጻድቅ ነው የሰውዬ ትክክል ነው በቃ ብለን የእሱንም ሀሳብ ልንቀበል አንችልም። በዚህ ቦታ ላይ ብቻ ያለበት ምክንያት ግን በደንብ ሰው በጸጋ ላይ ያለውን አስተምሮና እምነት አጽንዖት እንዲሰጠው ለማለት ነው እንጂ ይህን ስለጨመረም ደግሞ ልንኮንነው አንችልም። ጻድቅም ልናደርገው በጣም አሪፍ ነው ብለንም ልንቀበለው አንችልም። እንደገና ልንኮንነውም አንችልም። ነገር ግን በጳውሎስ ትምህርቶች በክርስቶስ ትምህርቶችም ውስጥ አስተምሮቶች ውስጥ ስለተገለጸ ስለታየ ያንን ነው ማየት ያለብን። ይህንን ስላለ በክርስቶስ ትምህርቶች ውስጥ ወይም በጳውሎስ ትምህርቶች ውስጥ የለም እንዴት እንደዚህ ሊሆን ይችላል እንዴት እንደዚህ አለ ብለን ላንል እንችላለን። እና እነኚህን ሁሉ ስንመለከት ምንድን ነው እኔና እናንተ ምኑ ጋር ነው ያለ ነው? 29 እና 30 ለሁሉም ሰው የሚሆን አንድ አምላክ፣ ለሁሉም ሰው የሚሆን አንድ አምላክ። አምላክ ስንት ነው? ስንት አምላክ ነው ያለው? አንድ አምላክ። ይህ አንድ አምላክ ግን ለሁሉም ሰው፣ ለየትኛው ሁሉም ሰው ስንል ለአይሁድም ለአሕዛብም። ለአይሁድ ብቻ አይደለም ማለት የአይሁድ አምላክ ብቻ አይደለም አይደለ እንደሚለን ክፍሉ ስናነበው ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብ ደግሞ አምላክ አይደለምን? አዎን፣ የተገረዝን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብም ደግሞ አምላክ ነው። እንግዲህ ሕግ በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል። እግዚአብሔር የሁሉም አምላክ ነው። አይሁዶች እንደሚመጻደቁበት አይደለም። የኛ አምላክ ብቻ ነው እንደሚሉት አይደለም። የኛም አምላክ ነው። ዛሬ እኔ እዚህ ቆሜ የምሰብከው እኔ አሕዛብ ነኝ ወይም አይሁዳዊ አይደለሁም። ነገር ግን ከአሕዛብ ከእስራኤል ውጭ የሆንኩትን ሰው አድኖኝ
እሱን አገለግላለሁ። እናንተም እኔም ሁላችንም የዚህ ተስፋ ባለቤቶች ሆነን የእግዚአብሔር መንግስት ወራሾች አድርጎናል እግዚአብሔር። እንደው አንዳንድ ነገር ልበላችሁ እና ወደ ውይይት እንሄዳለን። የጽድቅን መንገድ ስንመለከት፣ ስለ ጽድቅ መንገድ ስንመለከት ወገኖቼ እኛ ብቻ ነን ይህን የምናስተምረው ወይስ አሁን በቅርብ ጊዜ የመጣ ነው? ወይም ዘመን አመጣሽ ነው? ደህንነት በጸጋ ብቻ ነው ብለን እንድናስተምር የተፈቀደልን ወይም እኛ ዝም ብለን ከኪሳችን አወጥተን ይሆን? ወይንም ክፍሉን ዝም ብለን በራሳችን እየተረጎምነው ይሆን? እስቲ የጥንት አባቶችስ ምን ብለዋል? እስካሁን ድረስ እንግዲህ የጥንት አባቶችን ጠቅሼ አልተናገርኩም። ዛሬ ደግሞ አባቶች ምን ብለዋል? ወይም የእምነት አባቶች ለማለት ነው። ለምሳሌ አንዳንድ የቤተ ክርስቲያን ምስክርነቶችን ስንመለከት መዳን በእምነት እንጂ በሕግ ስራ አይደለም ወይም በስራ አይደለም የሚለው አስተምሮ ዛሬም የምናስተምረው ጥንትም የነበረውን አስተምሮም ነው። አንድ ነገር ግን ልናገር በዚሁ ላይ ቤዛ ይህን ትምህርት ለማስተማር የወሰነችበት ምክንያት ብዙውን ጊዜ ማህበረሰቡ በቤተ ክርስቲያን ተገኝቶ የደቀ መዝሙር ትምህርት ስለማይማር ይችን ምቹ ጊዜ ለመጠቀም ብለን ነው እንጂ ሌላ ጉዳይ ገጥሞን አይደለም፣ ወይም በሌላ ምክንያት አይደለም። ነግሬያቸዋለሁ። ለምሳሌ አሁን በተለይ ባፕቲስቶች ዘ ዲስቲንክት ፎር ባፕቲዝም የሚል መጽሐፍ አለ። እሱን በዓመት አንድ ጊዜ ለቤተ ክርስቲያናቸው የሚያስተምሩ ሰዎች አሉ፣ ባፕቲስቶች አሉ። ሌሎች ደግሞ የ1689ንም ደግሞ እንደዚሁ የኮንፌሽን በየዓመቱ የሚያስተምሩ ዛሬም የሚያስተምሩ አሉ። ይህን ማስተማራቸው ሁሉ ትክክል ነው ማለት ብዬም ያንን ለማጽናትም አይደለም። ትክክል ነው፣ በእርግጥ ማስተማራቸው ግሩም ነው፣ ምንም ችግር አለው ብዬ አይደለም። የእኛ ግን ችግር ምንድን ነው? ሰዎች ይድኑና ዳግም ይወለዱና ይድኑና ደህንነት ይማሩና ወደ ቤተክርስቲያን ይጨመራሉ። ከዚያ በኋላ የደቀ መዝሙር ትምህርት ወይም ስርዓታዊ የሆነ የቤተክርስቲያንን ትምህርት ክትትል ትምህርትን ለመማር ጊዜ እያገኙ አይደለም። ያንን ለመጨመር ብለን ነው ልላችሁ ፈልጌ ነው እንጂ በሌላ ጉዳይም እንዳይመስላችሁ ብዬ ነው። ወይም ሌላ የተነሳንበት መርህ ኖሮን አይደለም። በእስክንድሪያ የተወለደው የታወቀው ሊቅ በ254 ዓመተ ምህረት ገደማ የሞተው ኦርገንስ እንዲህ ሲል ጽፏል። ከክርስቶስ ጋር የሞተው ወንበዴ ያለ ሕግ ሥራ በእምነት ጸደቀ። ይህ የሚያሳየን በፊት የሠራውን ጌታው ሳይጠይቀው ካመነም በኋላ ለወደፊት አንድን ሥራ ማድረግ ሳይጠብቅ በቃሉ መሠረት በመጽደቁ በገነት የራሱ ጓደኛ ያደረገው ብሎ ጽፏል። ያለፈውንም በደሉን ያንን የሰራውንም ወንጀል ሁሉ ሳያስብ ሳይቆጥርበት ወደፊትም ደግሞ መልካም ስራ መስራት አለበት ብሎ ሳይል ግን ዛሬ በገነት ከኔ ጋር ትሆናለህ አለው። አይገርም? አንድ ጊዜ ደብረ ብርሃን ለአንዲት ሀብታም ሴትዮ ነች ወንጌልን ስነግራት ናስቲ ቁጭ ብለን እናውራ አለች። እና እያወራን እያለን አሁን እኔን ይቅር ይለኛል አለች። ምን ሰርተሻል? የሰራችሁን ሁሉ ነገር ነገረች። እኔም አውቀዋለሁ ባለው እና ይህን ሁሉ ጌታ ይቅር ይለኛል? ይህን አይደለም። እናንተ በመጽሐፋችሁ ውስጥ እኮ በላያሰብ የሚባል ሰው አለ። 70 ሰውን የበላ ነው የገደለ። እሱም እንኳን ቢሆን በክርስቶስ ሲያምን ሰውን ያድነዋል። ስለዚህ ይህንንም ወንበዴ ጠቅሼ ሁሉ ነገርኳት። እና ምን ልላችሁ ፈልጌ ነው፣ እግዚአብሔር የሚያድንበት መንገድ ኃጢአታችንን በማሰብ አይደለም፣ በጸጋ ነው። እንደዚሁ
ሌላው አቡነ ሰላማ የሾመው በ337 የሞተው የእስክንድሪያው 20ኛው ፓትርያርክ ቅዱስ አትናቴዎስ እንዲህ ሲል ጽፏል። ሰው በስራ ሳይሆን እንደ አብርሃም በእምነት ይጸድቃል ብሎ ጽፏል። መጽሐፍ ቅዱስን ወደ ላቲን የተረጎመው በ420 ዓመተ ምህረት የሞተው ቅዱስ ሄርኒሞስ ጀሮም እንዲህ ሲል ጽፏል። ከእግዚአብሔር መንገድ ርቆ የሚሄድ ሰው ከክፋቱ ሲመለስ ሊሰራው ባልቻለው መልካም ስራ ሳይሆን በእምነት ብቻ እግዚአብሔር ሰዎችን ያጸድቃል ብሎ ተናግሯል። ማርቲን ሉተርም በቤተ ክርስቲያን ውስጥ ይህንን ትምህርት ማስተማር እጅግ መሰረታዊ እንደሆነ ሰዎች ሁሉ ሊያውቁትና ሊረጋጉ የሚችሉበት መንገድ እንደሆነ ጽፏል። እና ዛሬ እኔና እናንተ እንትን ያልነው አይደለም፣ ልናስተምረው የተነሳንበት መንገድ ሳይሆን ጥንትም የነበረ ነው ለማለት ነው። አይ በጣም ይቅርታ ታደርጉልኛላችሁ። ሰዓት የማየት ነበረብኝና እስቲ ባለችው